ሰላም ሰላም እንዴት ናችሁ? አማን ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ የዩቲዩብ ቪዲዮ ኤዲቲንግ አደራረግ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ ይሄንን ቪዲዮ ኤዲት በምናደርግበት ጊዜ የተለያዩ አፖችን መጠቀም እንችላለን። እነ ካብከትን የመሳሰሉ እነ ካይንማስተርን እነ ቪፒኤን መጠቀም እንችላለን። በእኔ ግን ማሳያችሁ በካይንማስተር ይሆናል ማለት ነው። ይኸው ካይንማስተር ጋር እንገባለን። ቀጥታ እዚህ ጋር እንደገባን ቅድም እንዲሳረግ ስለቆየው ነው። እሺ ቀጥታ እዚህ ጋር የፕላስ ምልክቱን እንነካለን ማለት ነው። ይሄው የፕላስ ምልክቱን ስንነካ እዚህ ጋር ሳይዝ ያስመርጠናል። ቀጥታ ይሄንን 16 በ9 የዩቲዩብ ሳይዝ ይሄ ነው ማለት ነው። እነዚህን ለተለያየ ለቲክቶክ ለምን የምታደርጉ መጠቀም ትችላላችሁ። ዩቲዩብ ግን 16 በ9 ነው። ይሄን ትነካላችሁ ማለት ነው። እሺ ከዚህ በኋላ እስኪ እኔ ከፊክስ ላብ ላይ ላምጣና ላስገባ። እስኪ ይሄንን መረጥኩኝ። እሺ ይሄው ባክግራውንዱን እስኪ መርጫለሁ። ዘለግ ላድርገው የእናንተ ማሳያ። እስኪ ይሄው ይበቃል። በቃ 33 ሰከንድ በእናንተ ለማሳየት ስለሆነ እሺ። ከዛ ላየር የምትሏን ትነካላችሁ። ከዛ ሚዲያ የሚል አለ፣ ይሄንን ትነካላችሁ። ከዛ እስኪ ዳውንሎድ ላይ ልግባና እሺ ኦኬ ዳውንሎድ የሚለው የት አለ? ይሄው እዚህ ጋር እሺ እኔ የምጠቀምባትን የቷን እነካለሁ መሰላችሁ? ይችን እስቲ ልጠቀማት። እሺ ሳይዟን ላሳድጋት፣ ይችንም ከእንትኗ ጋር ላድርጋትና ይሄው እኩል አድርጌ ጨርሻለሁ ማለት ነው። ይችን አሁን ሳይዙ እንደዚህ ሆኖብኛል። እንደዚህ ማሳደግ ትችላላችሁ። ግን እዚህ ጋር ይሄንን አላችሁ ሳይዝ የሚለው ፉል ሳይዝ የምትለዋን ይችን ስትነኳት ይሄው ፉል ሳይዝ ይሆንላችኋል ማለት ነው። ይሄንን ደግሞ ይሄን አረንጓዴውን ፓርት ማጥፋት ተፈለጋችሁ ማጥፋት ትችላላችሁ ማለት ነው። እሱን እንዴት እንደምታጠፉት ላሳያችሁ። ይኸው እዚህ ጋር ይሄ ክሮማኬ የሚል አለ፣ እሱን እንነካለን። ከዛ ይችን ይኸው አያችሁታ፣ እንደዚህ የነበረው እንደዚህ ያደርግላችኋል ማለት ነው። ስለዚህ እዚህ ጋር አሁን እንትን ያደረጋችሁትን ሪከርድ ያደረጋችሁትን ቪዲዮ አምጥታችሁ ማስቀመጥ ነው ማለት ነው። እዚህ ጋር አሁንም ላየር የሚለውን እነካለን። ከዛ ሚዲያ የሚለውን እነካለን። ከዛ ሪከርድ ያደረግነውን እናመጣለን ማለት ነው። እስኪ በቃ እስኪ ይሄን እናምጣና ላሳያችሁ። ይሄው ይሄ እዚህ ጋር አለ። ይችን በዚህ ጋር ማልበስ እንችላለን። አሁን እዚህ ጋር እንደምትመለከቱት የስልኩ ይሄኛው ይሄ ባክግራውንድ ላይ ያለው ይሄ ጥቁሩ ስልኩ ምንድነው ሳምሰንግ ስለሆነ ስልኩ እዚያ ጋር ባክግራውንድ ላይ ያለው፣ ይሄኛው ደግሞ ስኩዌር ነው፣ 4 ማዕዘን ስለሆነ ሳይዙን እናሻሽለው ማለት ነው። እስቲ ጋር እዚህ ሶሪ እንትና ካላችሁ ከዛ ክሮፒንግ የሚለውን ትነካላችሁ። ክሮፒንግ ታላችሁት በኋላ ይሄን ስታበሩት ሸፕ ይልላችኋል። ከዛ ሸፑን እንዴት አድርጋላችሁ? የተለያየ ሸፕ ማድረግ ትችላላችሁ። እንደዚህ ማድረግ ትችላላችሁ። ግን እንደዚህ ታረጉና በስልኩ እዚህ ጋር እንዲገጥምላችሁ ታደርጋላችሁ ማለት ነው። ይሄው እሺ እንዲህ አድርገን እስቲ እናስቀምጠው። ትንሽ እንዴ ዘለግ ብሏል ትንሽ። እስኪ አሁን ኖርማል በቃ የራሱ የስልኩ መስሏል። እሺ ይሄንን እንዲህ ካደረግን በኋላ እስኪ እናጫውተው። እሺ እዚህ ጋር ሌላ የሪያክሽን መስራት ብትፈልጉ እንዲህ አድርጋችሁ መስራት ትችላላችሁ። ለምሳሌ እስኪ ይሄንን ላምጣና ላሳያችሁ። እስኪ አንዱን ቲክቶክ ዝም ብለን እናምጣ። እዚህ ጋር መጥቷል። እስኪ በዚህ አካባቢ እናድርገው። ይሄንን ሸፑን መቀየር ትችላላችሁ። ሸፑን ለመቀየር አሁንም እዚህ ጋር ክሮፒንግ ጋር ትገባላችሁ። እቺ ኦን ታደርጋላችሁ፣ ሸፕ ይመጣላችኋል። ከዛ እስኪ በሰርክል እናድርገው ደግሞ ዋው መጠጡ ራሱ ያማረበት ነው። እሺ ይሄን ኦኬ ብላችሁ ነው ቦታ መንቀሳቀስ የምትችሉ። ይሄው
እዚህም ማድረግ ትችላላችሁ፣ እዚህም ማድረግ ትችላላችሁ። እንደተመቻችሁ በተመቻችሁ ቦታ ነው። እዛ ይሄን ኦኬ ትላላችሁ ማለት ነው። ሌላም እንደዚህ እያደረጋችሁ በፈለጋችሁ ቦታ መጨመር ትችላላችሁ። ቴክስትን መጻፍ ትችላላችሁ። እዚህ ጋር አሁን ቴክስት ደግሞ እንዴት እንደምትጽፉ አሁን ማየት ይቻላል። እዚህ ጋር ቴክስት ለመጻፍ ይኸው እዚህ ጋር ለምሳሌ እኔ ምን ልበለው? እሺ ኦኬ ገጠር ሚዲያ ልበለው እስኪ። እዚህ ጋር ያመጣልኛል ስልኬ እንዲጽፍ ስላደረኩት ነው። እሺ ይኸው እዚህ ጋር ገጠር ሚዲያ የሚል አለ። እንደ ሳይዙን እንደፈለጋችሁ ማድረግ ትችላላችሁ። ከለሩን መቀየር ትችላላችሁ። ይሄንን ታው እዚህ ጋር የቴክስቱን ይኸው እዚህ ጋር አለ። ገጠር ሚዲያ ደግሞ እስከ የት ነው የሚጠፋ የሚለውን እናንተ ራሳችሁ በተመቻችሁ እንደዚህ ማዝለግን ትችላላችሁ። እንደዚህ ተብሎ እንዲጠፋም ተፈለጋችሁ እናንተ እንደተመቻችሁ ቦታውንም እናንተ ትመርጣላችሁ ማለት ነው። ሶሪ እሺ ገጠር ሚዲያ ና ቦታን ያዝ። እሱን ያዘው። ማሽከረከርም አሁን እኔ ማሽከረከር ማሽኔ ላሳያችሁ። ታው እንዲያደርጋችሁ በተመቻችሁ ቦታ ብቻ ማድረግ ትችላላችሁ ማለት ነው። ይሄው እንዲያደርጋችሁ ስትጨርሱ ቪዲዮ ኤዲቲንግ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ ደግሞ ሌላ ቪዲዮ ይዤላችሁ እስከመጣ መልካም ሰንብቱ። ባይ ባይ።